ሰሞኑን በአርሲ ኦርቶዶክሶች ላይ የደረሰውን ግፍ አስመልክቶ የተለያዩ እምነት አባቶች እንግዲህ ድምጻቸውን አሰምተዋል፣ እያወገዙት ነው ድርጊቱን። ከዚህም ውስጥ የተለያዩ እስልምና እምነት አባቶች ይገኙበት። ከነዚህም ውስጥ አንደኛው ኡስታዝ አቡበከር ናቸው። እሳቸው እንዳሉት ከሆነ የሚደረገው ነገር ሰይጣናዊ የጥፋት ተግባር ነው። ይህንም ተግባር በጽኑ አወግዛለሁ። በአርሲ ተደጋጋሚ ንጹሃኖችን ኢላማ ያደረገ ጥቃት የተበራከተ በየጊዜው ለቅሶና ዋይታ ብቻ የተሰማ ያለ መፍትሄ መቀጠሉ እጅግ ያሳምማል ብሏል። ሌላኛው ድምጻቸውን ያሰሙት ደግሞ ሌላኛው የእስልምና እምነት መሪ የሆኑት ኡስታዝ ያሲን ኑር ናቸው። እሳቸውም እንዳሉት ከሆነ ምን ነው የከበረው የሰው ልጅ ህይወት እንደዚህ ረከሰ፣ ደም መና ሆነ። በምስራቅ አርሲ በወዶ ገራታችን ላይ የተፈጸመው አሰቃቂ ጥቃት በመስማት የተሰማኝን ጥልቅ መሪር ሀዘንን ለመግለጽ እወዳለሁ ብሎ ሶስተኛው የእስልምና ሃይማኖት መሪ ደግሞ ሀዘናቸውን የገለጹ ድርጊቱን የሚያወግዙት ኡስታዝ አህመዲን ጀቢል ናቸው። አምሳቸው እንዳሉት ከሆነ መሰል ጥቃቶችን ራሳችንን በተጠቂዎች ቦታ አድርገን ካየን በእጅጉ ልብ ይሰብራል። የንጹሃን ደም ያለ አግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል። ግን እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ዜጎችና በቤተ እምነቶች ላይ የደረሱት ጥቃቶች የአንዱን ፈጻሚዎች እንኳን በቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ መምጣት አለመቻሉ አደገኛ ነው ብለዋል።